ሴት ልጅ ለምን እየወደደች የምትተው ይመስላል? ብዙ ሰዎች ወንዶች በጣም ደጋግሞ ነው የሚዘጉ። ለእኔ ኦልሞስት ኮመን እየሆነ መጥቷል። አሁን ኦልሞስት ብዙ አንደርስታንድ ከማድረግና ከመስማት የተነሳ ኦልሞስት 2-3 ነገር ሰምተህ ገስ ማድረግ ትችላለህ። ምክንያቱም ለምን ይመስልሃል? ሴት ልጅ እንዳልከው ፍቅርና ሪሌሽንሽፕ የተለያየ ነው። ስለዚህ ፍቅሩን ሳይሆን ሪሌሽንሽፑ የምታቋርጥብህ ለምን ይመስልሃል? ሴት ልጅ እየወደደች እያወቅከው እንደምትወደ ትታ የምትሄደው ለምን ይመስልሃል? በጣም ጥሩ። ወንድና ሴት አንድ የሚለየን ነገር ሴት ልጅ የእድሜ ጥድፊያን ያላት፣ ወንድ ልጅ የፋይናንሻል ጥድፊያን ያለው which is አንተን ትወድሃለች፣ ትፈልግሃለች፣ ግን ደግሞ እድሜ የሚባል ነገር አለ። ትወድሃለች እኮ ግን ፊውቸር አታሳያትም። ትወድሃለች እኮ ግን ቆይ እያልክ ችላ ያደረከው ፕራዮሪቲ ያልሰጠው ነገር አላት። ቆይ እያልክ ትወደኛለች። አሁን ለምሳሌ ብዙ ጊዜ ሰዎችን ሪሌሽንሽፕ የሚያበላሽ አንድ አስተሳሰብን መሰለ፣ ይሄ ሰው የኔ ነው ብለህ የደመደምክ ቀን ለዛ ሰው ችላ ማለት ትጀምራለህ። ያንን ሰው ቁም ነገር ውስጥ መክተት በቃ ኦልሬዲ በቃ የኔ ስለሆነ የሆነ ቦታ ደረስ ብዬ ዞር ብዬ ስመጣ አለ ብለህ ፎከስህን እያንዳንዱ ነገሮችህን የሁለተኛ ጉዳይ አድርጋሃት እየኖርክ የሆነ ቀን እድሜዋ እኮ አለ፣ የሆነ ቀን ለራሷ እኮ ክብር አላት፣ የሆነ ቀን እኮ ህይወቷ ዋጋ ትሰጠዋለች። እና ብዙ ጊዜ እውነት እየወደደችው ከሆነ የተለየችው ብዙ ቻንስ ሰጥታ ብዙ እንድትለወጥ ነገር እኔም እንደዛ ስላልከኝ ነው እንድትለወጥ እድል ሰጥታ ነግራ ጎትጉታ ንግግሯን ከጭቅጭቅ ቆጥረኸው አንተ ተጨቃጫቂ ነች አጨቅጭቅኝ ብልሃት የሆነ ጊዜ ድምጿ እንደማይናፍቅህ አሁን ቦታ ሳሰጣ ስትቀር የሆነ ጊዜ በየቀኑ እለት በእለት መሄድን ነው ያለማመርካት ያለው። ያልደወልክላት ቀን ለብዙ ያለመደዋወል ቀናቶች ልምምድ ነው እየሰጣት ያለው። ኬር ያላደረክላት ቀን ያላንተ ኬር መኖር እንደምትችል እያሳያት ነው። ያልተጠነቀቅላት ቀን ያላንተ ጥንቃቄ መኖር እንደምትችል ብቻዋን መሆን እንደምትችል እያሳያት ነው፣ እያለማመርካት ነው። የሆነ የፈጠርነውን ገመድ የሆነ የፈጠርነውን ትስስር ቀስ በቀስ እያላላ ነው የምንመጣው። ቀስ በቀስ የሆነ ጊዜ እንዲህ ነው የተበጠሰ ገመድ አይተህ ከሆነ እንዲያትቀጥለው ባህር ላይ አይገባም፣ አይቀጥልም፣ በቃ ተበጥሷል። እና አንድ በአንድ አንድ ክር ከውስጥ ሲበጠስ ሲመዘዝ አንዳንድ ጊዜ ይሄ በኪሮሽ የተሰራ እንትን አይተህ ታውቃለህ? ይሄ ሹራብ በጥልፍ የተሰራ አንዷን ትይዘልና ቀስ በቀስ የሆነ ጊዜ ቅርጽ ያለው ነገር ክር ይሆናል። ሪሌሽንሽፕ አንዳንድ ጊዜ እንደዚህ ይሆናል። የሆነ ጊዜ ቅርጽ አለው፣ የሆነ ጊዜ የምትዋደድበት ስም ያለው ክብር ያለው ዋጋ ያለው ነገር የሆነ ቀን ግን ጫፏን አንስተህ ስለበጠስካት ዋጋ ስላልሰጣት ያቺ ሴት ትሄዳለች። እና ለወንድ ልጅ መጥፎ ኤክስፒሪየንስ ነው በጣም፣ ለሴቷም እንደዛው በዛ ትሩ ታይም ብዙ መጥፎ ኤክስፒሪየንስ ታሳልፋለች። ወንዱ ደግሞ ያንን በብዙ እጥፍ ከዛ በኋላ ያጭረዋል። ኢቨን ኤጅ እድሜ እንኳን ተመሳሳይ ነው እንደዚህ አይነት ነገር የሚያጋጥምበት። አንኮመንሊ ዳታይን ሳይ መጡ ሰዎች የሆነ 23-24 ዓመት አካባቢ እስከ 29-30 ድረስ ያለ ችግር ነው ይሄ። ኮመንሊ አንድ በጣም የምትወድህን ብዙ ዋጋ ልትከፍልልህ የምትችል ሙሉ ለሙሉ በቃ እግሯ እጇ ሙሉ ያንተ ህይወት ውስጥ ገብታ ያለች ማለት ነው። ሙሉ ነገሯ አቴንሽኗ ምናልባት እኮ ሰው በስስት የሚያት ነች። ገብቷል አይደለም? የምሬን ነው የምልህ። ብዙ ሰው የሚቆጨው ካለፈ በኋላ ስለሆነ ሰው በስስት የሚያት አይነት ሴት ለአንተ ሙሉ ኢነርጂዋና ታይሟን ሰጥታ ከሄደች በኋላ እድሜው ራሱ ማተር ያደርጋል። እና እናውራው ደግሞ ካለን ሞስትሊ ማስክሊን ከመሆን ጋር ይገናኛል። ኤክስፒሪየንስ ካለመኖር ጋር አይደለም፣ ሪስክ ካለመውሰድ ጋር፣ ታይም አለኝ ብሎ ከማሰብ ጋር አይደለም። እንዳልከው በጣም ደስ የሚል ነገር ብለሃል። የሆነን ሰው የምር የኔ ነው ብለህ ካሰብክ ችላ ማለት ትጀምራለህ። ልክ አትክልቱን ልክ ሲጸድቅ ከውጭ ወደ ቤት አስገብተው ውሃና ፀሐይ ብርሃን ከከለከልከው ያንተ ነው፣ ግን እየደረቀ እንደሚሄደው ያው መሀላቸው ያለውን ግንኙነት እንደዛ ነው። እና ብዙ ወንዶች በጣም እንደውም ጥቂት ወንድ ነው ሪከቨር ራሱ የሚያደርገው።